አንቺን የቀጠለ እኔም ከኔ ጋር ባገናኘው አንቺን ያቋረጠ ግንኙነቴን እዝነቴን ረህመቴን ብቆርጥበት ዝምድና አላህ ነው የፈጠረው ሰዎችን እንግዲህ አስተሳስሮ ነው የፈጠራቸው ዝምድና እንዳይኖር ቢፈልግ ኖሮ ወንድና ሴት አድርጎ አይፈጥረንም ነበር ይህቺ ዝምድና የምትባለው ነገር ፍጡር ናት ቡኻሪ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን إن الرحم تعلقت بحقو الرحمن زمدنا برحمن حقو تنطلطلج فقالت هذا مقام العائذ بك من القطيعة ይህ ከመቋረጥ ወደ አንተ የሚሸሽ አካል አቋቋም ነው አሁን የቆምኩት ከመቆረጥ እንድትጠብቀኝ ልማጸን ነው ብላ ጠየቀች فقال الله تعالى أما يرضيك أن أصل من وصلك وأقطع من قطعك አንቺን የቀጠለ እኔም ከኔ ጋር ባገናኘው አንቺን ያቋረጠ ግንኙነቴን እዝነቴን ረህመቴን ብቆርጥበት አያስደስትሽም አላት قالت بلى እንዴታ ይሄን ነው የምፈልገው መከበር አለብኝ ብላ ተማጸነች ይላል እና በቁርአኑ ምን ይላል فهل عسيتم ትከጅላላችሁ እንዴ إن توليتم ከዚህ ከኔ ህግ የምትሸሹ ከሆነ أن تفسدوا في الأرض وتقطعوا أرحامكم በምድር ውስጥ ጥፋት ልትፈጽሙና ዝምድናዎቻችሁንም ልትበጣጥሱ ነው የምትሹትን ይላል መሆን የማይገባው ነገር ማለት ነው لذلك ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሌሎችም በዘገቡት ሐዲስ لا يدخل الجنة قاطع رحم አሉ ዝምድና የቆረጠ ሰው ጀነት አይገባም ማለት ዝምድና መቀጠል ማለት ምንድነው ይባል እንደ ኑሮው ደረጃና እንደ ዝምድናው ቅርበት ይለያያል በጣም ቅርብ የሆነ